ይህ የምታዩት የኢትዮጵያ ከጅቡቲ በቀይ ባህር በኩል የሚመጣው ኢንተርኔት ኬብል ቢበጠስ የሀገራችን ህልውና አደጋ ላይ እንደሚወድቅ ታውቃላችሁ? ለአመታት የኢትዮጵያ ኢንተርኔት ኬብል በሙሉ ማለት ይቻላል የሚያልፈው በጅቡቲ በኩል ነው። ይህ መንገድ ከተዘጋ አገራችን ከዲጂታሉ ዓለም ትገነጠላለች። ምክንያቱም ለበርካታ አስርት ዓመታት የኢትዮጵያ ዲጂታል የልብ ትርታ ከጅቡቲ ጋር የተቆራኘ ነበር። አሁን ግን ይህ ታሪክ ተቀይሯል። ኢትዮ ቴሌኮም ከሱም ኬብል ጋር በሶማሌላንድ ጃንዋሪ 28 ትልቅ ውይይት አድርገዋል። ሱም ኬብል በሶማሊላንድ ውስጥ የሚገኝ ሲሆን በበርበራ ያሉትና ግዙፍ ከሆኑት ዳታ ኬብሎች ከቱ አፍሪካና ፒስ ኬብሎች ጋር የሚያገናኙትን ጣቢያዎች ያስተዳድራል። ቱ አፍሪካ ኬብል የፌስቡክ ካምፓኒ በውቅያኖስ ውስጥ የተዘረጋ ኢንተርኔት ኬብል ሲሆን አፍሪካን በመክበብ ከኢሮፕና ከኤሽያ ጋር ያገናኛል። በተመሳሳይ ፒስ ኬብሎችም አህጉሮችን በመክበብ ኢንተርኔትን የሚያስተላልፉ በውቅያኖስ ውስጥ የተዘረጉ ኬብሎች ናቸው። ኢትዮጵያ ለብዙ አስርት ዓመታት ዋነኛ የኢንተርኔት ምንጯ የጅቡቲ መስመር ነበር። እዚህ ጋር ዋናው ጉዳይ የፍጥነት አይደለም። አሁን የጅቡቲው መስመር ቢቋረጥ እንኳን በሶማሊላንድ የሚመጣው የበርበራ መስመር ህልውናችን ይሆናል። ለዛ ነው ኢትዮጵያ ተጨማሪ የኢንተርኔት ኬብል መግቢያ መንገድ ያስፈልጋል። ስለዚህ በበርበራ በኩል እቃ ብቻ ሳይሆን ኢንተርኔትም ያስገባል። ይህ ዝም ብሎ ስምምነት አይደለም። የዲጂታል ነፃነትን ለማስከበር ጥገኝነትን ለመቀነስና የኢንተርኔት አስተማማኝነትን ለማሻሻል ነው እንጂ በአጋጣሚ የተመሰረተ ውይይት አይደለም። ቴክኖሎጂ ኢንተረስት ከሆናችሁ ፎሎ አድርጉ። መልካም